የምሬ ነው ብላችሁ የሰው ልጅ ከሰራና ከለፋ በራሱ ላይ እምነት ካለው መለወጥ መቀየር እንደሚችል በራሴ የነበርኩበትና አሁን ያለሁበት ያንዳንዱን አሳያችኋለሁ። እንግዲህ እዚህ ጋር የምታዩት የዛሬ 2 ዓመት የመጀመሪያ የዩቲዩብ ቻናል ከፍቼ ስሰራ ያለው ስትራግል ነው። እንግዲህ በዚህ ሰዓት ዋይፋይ አልነበረኝም፣ ዳታ አልነበረኝም። ነገር ግን እነዚህ ቀናት አልፎ መለወጥ መቀየር እንደምችል በራሴ ሙሉ እምነት ነበር። የምሬ ነው። ያው ከዛም እዚህ ጋር በምታዩት መልኩ የመጀመሪያው ዩቲዩብ ቻናል 4000 ቮች አወር 1000 ሰብስክራይበር ሞልቶ የመጀመሪያውን ክፍያ ለመቀበል ያው አፕዴት አድርጌ ያለው ቪዲዮ ነውና አፕዴት አድርግም በዚህ ጋር በምታዩት መልኩ የቤቱ ጣራ ላይ ወጥቼ በሰው ዋይፋይ ነው የጎረቤት ዋይፋይ ነበረ ቤት ውስጥ አይሰራም። ስለዚህ ጣራ ላይ ወጥቼ ኮኔክሽን ባለበት ነው አፕላይ ማድረግ ያለብኝ ምንም እንዳይቋረጥብኝ ማለት ነው። በዛው መልኩ ጣራ ላይ ወጥቼ ወይም ከምሽቱ 3 ሰዓት ተኩል አካባቢ ነው እንግዲህ እዚህ ጋር በምታዩት ስክሪን ይታያችኋል ብዬ አስባለሁና ያ በዚህ መልኩ አፕላይ ያደረኩኝ እግዚአብሔር ይመስገን። የሰው ጣራ ላይ እየወጣው በቃ ማታ ለሊት እየሰራው እየተነሱ ጋይስ በዚህ ጊዜ የምሬ ነው ናችሁ ብርዱ ዋይፋይ አለ መስራቱ በቃ ቪዲዮ አፕሎድ አድርግ በቃ ይቆራረጥብኛል። ያንን ሁላ ስትራግል አልፌ ነው ወደዚህ 1000 ሰብስክራይበር 4000 ቮች አወር ሞልቼ እንግዲህ አፕላይ ያደረኩኝ እግዚአብሔር ይመስገን። የመጀመሪያ ክፍያ ተቀበልኩኝ። ከዛ በኋላ ነው ዩቲዩብ እንዴት እንደሚሰራ እንዴት መስራት እንዳለብኝ አውቄ አሁን ላይ 2 አካውንቶች አሉ። እነዚህ 2ቱም አካውንቶች በሚገባ ቬሪፋይድ ወይም ደግሞ ፔመንት እያስገኙልኝ ነው። ያው እዚህ ጋር የምታዩት ዩቲዩብ ቻናል የመጀመሪያ ቢሆንም 2 ጊዜ ነበር ክፍያ የተቀበልኩበት። ከዛ በኋላ ያው ጀስት አላወኩበትም ነበረ ሪዩዝድ ኮንቴንት በማለት አካውንቴን ዘጋብኝ። እኔም ደግሞ ከመጀመሪያ ስህተቴ በመማር እንግዲህ ቅድም እንዳልኳችሁ 2 አካውንቶችን በሚገባ ይዤ እየሰራው ገኛለሁ። በተጨማሪም ይሄን እንደምታዩ ደግሞ ሌላኛው አዲሱ የዩቲዩብ ቻናል እንግዲህ 1 ወር ባልሞላ ጊዜ ውስጥ አሪፍ ሁኔታ ውስጥ አሪፍ ፐርፎርማንስ እያሳየ ይገኛል። ከዚህ ቀጥሎ ደግሞ ከዩቲዩብ ባገኘሁት ገንዘብ ምን እንደሰራው አሁን ላይ ደግሞ በምን አይነት ሁኔታ እንዳለው እያንዳንዱ ልታሳያችኋለሁ። ከዛ በፊት ግን ይሄ ቪዲዮ እባካችሁ ሁሉም ሰው ጋር እንዲደርስ ፈልጋለሁ። የምሬ ነው የምላችሁ ሁሉም ሰው አይቶት ራሱን እንዲለውጥ ራሱን እንዲቀይር ፈልጋለሁ። ምክንያቱም ከአሁን በኋላ የማነሳቸው ሀሳቦች እጅግ በጣም ጠቃሚ ስለሆኑ ስለዚህ ይህን ቪዲዮ እያያችሁ ያላችሁ እባካችሁ ቪዲዮን ላይክ በማድረግ እንዲሁም ሼር በማድረግ በሚገባ እንድታዩት ፈልጋለሁ። ምክንያቱም በቪዲዮ መጨረሻ የማነሳው ሀሳብ ዩቲዩብ ለመጀመርም አሁን ጀምራችሁ ላላችሁ እጅግ በጣም የሚጠቅም ሀሳብ ነው የማነሳው። በሀሳቡ የምትስማሙ ከሆነ በአጭር ጊዜ ውስጥ 1000 ሰብስክራይበር እና 4000 ቮች አወር ሞልተ እንዴት በአጭር ጊዜ ውስጥ ገንዘብ ሜክ ማድረግ እንደምንችል የማነሳበት ሀሳብ ነው የሚሆነው። ስለዚህ ቪዲዮን ላይክ አድርጉትና ቀጥታ ለውጡን ላሳያችሁ። እዚህ ጋር የምታዩት የመጀመሪያው ሳምሰንግ ጋላክሲ ታብ 9 ፕላስ የሚባል ነው። ፎቶን አስቀምጥላችኋለሁ እናንተ ራሳችሁ ማጣራት ትችላላችሁ ዋጋው ስንት እንደሆነ ማለት ነው። ጋይስ እናንተን እያሳየሁት ያለሁት እኔ መለወጥ ከቻልኩኝ እዛ ኢንተርኔት ካጣውበት ወይም ደግሞ ከተቸገርኩበት ተነስቼ ይሄን ማድረግ ወይም እንደዚህ ይሄን ያክላችን ማድረግ ከቻልኩኝ እናንተ እንድትነሳሱ ወይም ደግሞ ተስፋ እንዳትቆርጡ ነው ይሄን ሁላ እያሳያችሁ ያለሁት። እንቀጥል። እዚህ ጋር ሌላው ደግሞ የምታዩት ላይት ነው which is በብሉቱዝ አማካኝነት እንደፈለኩኝ ኮንትሮል ማድረጋው ነው። ይሄ የሚባለው አፐርቸር MT Pro የሚባል ላይት ነው። እሱንም ፎቶ አስቀምጥላችኋለሁ ዋጋውን አስፈላጊ ከሆነ ጋይስ ከነዋጋው አስቀምጥላችኋለሁ እናንተ እንድትነሳሱ ማለት ነው። የምሬ ነው የምላችሁ። ሌላው ደግሞ እዚህ ጋር እንደምታዩት ሁላችሁ እንደምታውቁት DJI ማይክ ነው። DJI ማይክ which is ሌቴስት እና እጅግ በጣም አሪፍ ነው በዋጋም ጋይስ የምሬ ነው እስካሁን ካሉት ከሁሉም ይበልጥ ነው። እኔ በዚህ አጋጣሚ ነገር ልንገራችሁ ጀስት መብላት ማጥፋት አቅቶኝ አይደለም ግን ራሴን ለመለወጥ ካለኝ ፍላጎት የተነሳ ኢንቨስት አደርግበታለሁ ያገኘሁትን ያለኝን ሁሉ ማለት ነው። እንግዲህ እዚህ ጋር የምታዩት ሌቴስት እና እጅግ በጣም አሪፍ ማይክ ነው እንደምታዩት ማለት ነው። ያው ይሄ ነው ያለው። ሌላኛው ደግሞ እዚህ ጋር እንደምታዩት የግምባል 7P የሚባል ነው። እንግዲህ እንደምታውቁት ነው ስታብላይዝ ለማድረግ ወይም ደግሞ ቪዲዮዎች ሼክ እንዳይደረጉ የሚያደርግ ነውና በጣም ጸዴ ነው ጋይስ ዋጋውን አስቀምጥላችኋለሁ። እቺ ደግሞ ጋይስ የምሪ ነው ካመጣው ወይ ደግሞ ካስመጣው አንድ ወር ራሱ አልሞላልኝም ማለት ነው። በጣም ጸዴ የወደድኩት ዕቃ ቢኖር የመጨረሻው ይሄ ነው። በጣም ኦሪጂናሉና አዲሱ የአይፎን ካምፓኒ የመጨረሻው ምርቱ ነው። ዋጋው ደግሞ ጋይስ ዋጋው በጣም ነው የሚገርማችሁ። ምን ያክል ቃል ኢንቨስት እንደማደርግ ታዩታላችሁ ማለት ነው።
ሌላው ደግሞ እዚህ ጋር የምታዩት ላይት ነው GVM ይባላል 80 ዋት የሚያመነጭ which is እጅግ በጣም ፓወርፉል የሆነ ላይት ያመነጫል። በነገራችን ላይ የዲጂታል ማርኬቲንግ ቲም አለ፣ የራሴ የዲጂታል ማርኬቲንግ ቲም አለ። እሱ ወደፊት በደንብ ነግራቸዋል። እነዚህን ሁሉ እቃ ኢንቨስት ማድረገው የሚገዛው ለዲጂታል ማርኬቲንግ ቲም ነው which is በእነሱ ነው የምንቀርጻቸው፣ በእነሱ ነው የምንሰራባቸው ማለት ነው። እና ወደፊት በደንብ እነግራቸዋለሁ። ጀስት እነዚህን እቃዎች እንድታዩ ስለፈለኩኝ ነው እንጂ ወደፊት በደንብ የምሬ ነው የምላችሁ በደንብ የማሳያችሁ በደንብ አብረን የምንሰራቸው ነገሮች ይኖራሉ። ምክንያቱም እኔ የተለወጥኩበትን እኔ የሰራሁበትን እናንተ እያንዳንዳችሁ እንድትሰሩ ፈልጋ ሁላችሁም ባትሆኑ እንኳን አይኖ በቃ ፖቴንሻል ያላችሁ ፍላጎት ያላችሁ አላችሁ አብረን እንሰራለን። የምሬ ነው የምላችሁና በደንብ እንሰራበትን ወይ እየፈጠርኩኝ ያለሁት እንግዲህ በቃ አብዛኛው ሌላ እዚህ ጋር እንደምታዩት ሪንግ ላይት ነው 14 ኢንች አሁን ላይ ስንት እንደሆነ ታውቃላችሁና እዚህ ጋር የምታዩት ላይት ደግሞ እንደ RGB ናት which is በሪሞት ኮንትሮል ትደረጋለች። እንደፈለኩኝ ተጠቀማታለሁ። ያው ለባክግራውንድ እጅግ በጣም ጸዲ ናት ማለት ነው። አንድ ቦታ ላይ ፎከስ ስለምታደርግ በጣም የሚገርም ላይት ታወጣለች። ያው እዚህ ጋር እንደምታዩት በሪሞት ኮንትሮል አደርጋለሁ። ጋይስ ሌሎች እቃዎች አሉ። ኦሬዲ አንደኛው ካሜራ አለ ለክራይ ወጥቶ ነው። እሱን ደግሞ በቀጣይ ያሳያችኋለሁ። ያው የምታውቁ ካላችሁ ወይ እንደው ሰርች አድርጋችሁ ማወቅ ምትፈልጉ ካላችሁ ሶኒ አልፋ 7 ይባላል ማለት ነው። ሶኒ አልፋ 7 ይባላል ወይም ደግሞ 7 ማርክ 3 ይባላል። እሱን ቼክ አድርጉት። እንግዲህ እግዚአብሔር ይመስገን እኔ አሁን በእናንተ ላይ ብራግ ለማድረግ ይሄ አለኝ ምናምን እያልኳችሁ እናንተ እንትን ለማለት ሳይሆን ጀስት የምሬ ነው ላችሁ። ከዛ ተነስቼ አሁን ላይ የራሴን ፒሲ ገዝቼ ይሄን የምታዩት ቃን እያንዳንዱን ኢንቨስት አድርጌበት በትንሹም ቢሆን ከ2 አመት በኋላ እንግዲህ እዚህ ላይ ደርሻለሁ። እግዚአብሔር ይመስገን ጋይስ። ይሄ ብዙ ነው ወይም ደግሞ በጣም ሰርቼ ነው ያልኩኝ አይደለም። ገና ብዙ ይቀረኛል። ብዙ መስራት ብዙ ያቀርኳችሁ ነገሮች ይኖራሉና እነሱን ደግሞ ወደፊት በደንብ ፊገር አውት ምናደርግ ይሆናል። ኢትስ ኢናፍ እስከዚህ ድረስ ቪዲዮን ካያችሁ ካሁን በኋላ ያለው ነገር በቪዲዮ መጨረሻ የምሰጣችሁ ወይም ደግሞ አንድ ላይ የምንሰራው ነገር ይኖራል ያልኳችሁ አንድ ነገር አለ። ቀጥታ ወደዛ ቪዲዮ እንሂድ። ከዚህ በኋላ ያለውን ቪዲዮ ደግሞ ምንም ካት እንድታደርጉ ምንም ስኪፕ እንድታደርጉ አልፈልግም። ቀጥታ ወደ ቪዲዮ እንሂድ። ከዚህ ድረስ ቪዲዮን ያሳያችሁ ወይም ደግሞ ያስለፏችሁ ለዋናው ወይም ደግሞ ወደ ቁም ነገሩ እንድትመጡ ነበረ። ሶ ያንን ቪዲዮ ባታዩ እንኳን ይሄን ቪዲዮ ብቻ ካያችሁልኝ በቂ ነው። ምክንያቱም እናንተ እንድትጠቀሙ ፈልጋለሁ። ኦኬ ሶ የመጀመሪያው ወይም ሐሳቤ ምንድነው? ይህን ፕሮግራም እኛው ለእኛው የተሰኘ ፕሮግራም ነው which is ካሁን በኋላ በገንዘብ ጋይድ በተከታታይ ወይም ደግሞ until the end of እስከማሳከው ድረስ የሚቀጥል ፕሮግራም ነው የሚሆነው። ሶ ምንድነው ይሄም እኛው ለእኛው የተሰኘ ፕሮግራም ነው። እንዴት እንደሆነ እንዴት እንደምሰራ በሚገባ አሁን አስረዳችኋለሁ። ኦኬ ስለዚህ እንደምታውቁት ዩቲዩብ ላይ ተከፋይ ለመሆን መስፈርቶች አሉ ወይም ደግሞ የሚያስፈልጉ ነገሮች አሉ። አንደኛው 1000 ሰብስክራይበር መግባት ነው አይደለ? ይሄ የመጀመሪያው ነገር ነው which is በዩቲዩብ ላይ ተከፋይ ለመሆን። ሁለተኛው ነገር ደግሞ 4000 ዎች ሃውር መሙላት ነው። ኦኬ በጣም አሪፍ። እነዚህን 4000 ዎች ሃውርና 1000 ሰብስክራይበር ከሞላን በኋላ አፕላይ እናደርጋለን which is ገንዘብ ለመቀበል በአድሰንስ አማካኝነት ማለት ነው። ነገር ግን በእነዚህ አማካኝነት ኢትዮጵያውያን ነን እንደምታውቁት በኢትዮጵያ ውስጥ ሆነን እንኳን ገንዘብ ለመስራት ወይም ደግሞ በዩቲዩብ ላይ ተከፋይ ለመሆን እነዚህን 1000 እና 4000 ዎች ሃውር ሞልተን እንኳን ገንዘብ ምንሰራበት ወይ በጣም ትንሽ ነው። ይሄም የሆነበት ኢትዮጵያ ውስጥ ሆነን ካየን ምንም አይነት ቪው አይከፈልም፣ ግዴታ ከውጪ መሆን አለበት። ኦኬ በጣም አሪፍ። ይሄን እንዴት ሶልቭ እናደርጋለን ወይስ ምን አይነት መፍትሄ አምጥታል ወይም ደግሞ ምን አይነት መፍትሄ አለ ወደሚለው እንግባ። ኦኬ ይህም የሚሆነው እኛው ለእኛው በተሰኘው ፕሮግራማችን ላይ እኛ ራሳችን ወይም ደግሞ እኛ ኢትዮጵያውያን እርስ በርስ በመተባበር እርስ በርስ በመደጋገፍ የዩቲዩብ ቻናላችን የምናሳድግበት ወይ ነው። እንዴት ነው የሚሆነው? ይህ በየተራ ነው የሚሆነው which is ዩቲዩብ ለመጀመርም ያሰባችሁ ወይም ደግሞ ጀማሪዎችን ከሆናችሁ እንዴት 1000 ሰብስክራይበርና እንዴት 1000 ዎች ሃውር እንገባለን የሚለው ላይ ጥያቄ ላንሳባችሁ ወይም ደግሞ ዋናው ፖይንት ላንሳላችሁ። ይሄም የሆነው ላይቭ እኔ እሁድ ሁሌም ገባ ይሆናል። ኦኬ እዚህ ላይ ላይቭ በሚገባበት እናንተ ምንድነው የምታደርጉት? እዛው ላይ እንሰበሰባለን። እንደምታውቁት ቲክቶክ ላይ ላይቭ ይገባል። ከዛ በኋላ ይሄን የሚያህል ፎሎወር ሰጣችኋለሁ 10 ጊዜ ኮፒ ሊንክ አድርጉ እንደዚህ ሼር አድርጉ ምናምን ተብሎ የፎሎወር ይሰበሰባል። እንደምታውቁት ምንም ዋጋ ባይኖረው ሶ በቲክቶክ የምታውቁትም እኛው ራሳችን በዩቲዩብ እንደግመዋለን። ጋይዝ በሚገባ ይቻላል፣ ምንም ችግር የለውም። ያ እንግዲህ በዚህ ሰዓት
የእውነት ዩቲዩብ ላይ መለወጥና መቀየር የሚፈልጉ ሰዎች ብቻ ነው መሳተፍ ያለባችሁ። ምክንያቱም የማይሰራና ሊለወጥ የማይፈልግ ምንም ለኛ ላይ ወይም ደግሞ በእኛ ላይ ጫና እንዲፈጥር አንፈልግም። ነገር ግን የእውነት ወይም ሪል ገንዘብ መስራት የሚፈልግ ወይም ሪል ራሱ መለወጥ መቀየር የሚፈልግ ሰው እርስ በርስ በመደጋገፍ ቻናላችን የምናሳድግበት ወይ ነው። ኦኬ ሶ እንዳልኳችሁ በላይቭ አማካኝነት እርስ በርስ ሰብስክራይብ እንደራረጋለን። ዩቲዩብ ለመጀመርም ደግሞ ጀምሮ ያለም ሰው ካለ እርስ በርስ ሰብስክራይብ በመደራረግ 1000 እንሞላለን። የምሬ ነው ምላችሁ። ለምሳሌ በአንድ ቀን ውስጥ እንኳን የ10 ሰው ብናሳካ በቀጣይ ደግሞ በሚገባ 10 ሰው ያለ እያንዳንዱ የምናዳርስበትም ወይ ልንፈጥር እንችላለን። አይ ዶንት ኖ አሁን ላይ ሀሳቤ ይሄ ነው። እንግዲህ ቀስ በቀስ በአይ ያስደግፈን ወይም ደግሞ ሌሎች የተሻሻሉ ነገሮች ሊመጡ ይሆናል። አሁን ላይ ያለው ሀሳብ ይሄ ነው። በላይቭ አማካኝነት የዩቲዩብ ቻናላችንን ሰብስክራይብ እናሳድጋለን። እርስ በርስ ሰብስክራይብ በመደራረግ ማለት ነው። እንግዲህ ይሄ ቀላል ነው። እናንተ ለማስረዳት ሌላ ቦታ መሄድ አይጠበቅብኝም። እዛው ቲክቶክ ላይ የሚደረገውን እንግዲህ ቲክቶክ ላይ ላይቭ ላይ እንዴት ሰብስክራይብ ፎሎ እንደሚጨመር እርስ በርስ ፎሎ በመደራረግ ያው ያሳድጋሉ። ያን ራሱን በዩቲዩብ እንደግማለን። ከዛ 1000 ሰብስክራይበር እንሞላለን። ከዛ በኋላ የሚቀረው ምንድነው? ሀውር ይቀራል ማለት ነው። ኦኬ እንግዲህ ይሄንን ዎች ሀውር እንዴት ነው የምንሞላው የሚል ጥያቄ ሊነሳ ይችላል። ጋይስ ይሄ ቪዲዮ ከረዘመ በቀጣይ በሰፊው ስለዚህ ብቻ ማውራበት ቪዲዮ ሰራለም ግዴታ መሆን አለበት። ምክንያቱም ይህንን በዚህ በ2 ወር ውስጥ በ3 ወር ውስጥ በሚገባ ብዙ ሰው እንዲጠቀም ወደ ብዙ ሰው ተደራሽነት እንዲኖረው ማድረግ ፈልጋለሁ። የምሬ ነው ላችሁ። ስለዚህ ብቻ ቪዲዮ በተከታታይ ልስራሻለሁ። ኦኬ እንቀጥል። ሶ ዎች ሀውር ያስፈልጋል። ሶ ዎች ሀውር ስንት ነው የሚያስፈልገን? 4000 ዎች ሀውር ያስፈልጋል። ሶ እንዴት አድርገን ነው የምንሞላው? ዎች ሀውር ለመሙላት ምንድነው የምናደርገው? የቴሌግራም አካውንት ይከፈታል። እኛው ላይኛው የተሰኘ የቴሌግራም አካውንት ወይም ደግሞ ግሩፕ እንከፍታለን። እዛ ላይ ዩቲዩብ የጀመረ ወይም ደግሞ ሊጀምር ያሰበም ጆይን ያደርጋል። ተረዳችሁ አይደለ? ጆይን ያደርጋል። ጆይን ካደረገ በኋላ ምንድነው የሚደረገው? እንግዲህ ዩቲዩብ አንድ ሰው ዩቲዩብ ሲጀምር ወይም ደግሞ በዩቲዩብ ተከፋይ ሆናል ሲባል ኮንተንት ክሬት ማድረግ ግዴታ አለበት። ወይም ደግሞ ቪዲዮ ክሬት ማድረግ ወይ ቪዲዮ ሜክ ማድረግ ግዴታ ይኖርበታል ወይም ደግሞ መስራት አለበት። ሶ ያንን ክሬት ያደረገውን ቪዲዮ ወደ ዩቲዩብ አፕሎድ ያደርጋል ወይም ደግሞ ወደ ዩቲዩብ ፖስት ካደረገ በኋላ ያንን ልክ ወደ ቴሌግራም አምጥቶ ምን ያደርጋል? ለኛ ሼር ያደርጋል ማለት ነው። በጣም አሪፍ። ሼር ካደረገ በኋላ እዛው ግሩፕ ውስጥ ያለው እያንዳንዱ ሰው ሊንኩ ላይ ተጭኖ ገብቶ ማየት አለበት። 1 ሰዓትም ቢሆን 2 ሰዓትም ቢሆን ያንን ቪዲዮ እስኪያልቅ ድረስ መጫወት መቻል አለበት። ምክንያቱም አንድ ያነሳነው ነገር አለ። እኛው ላይኛው በተሰኘው በቴሌግራም ላይ ወይም ደግሞ በመተሳሰብ ላይ እኛን ራሳችንን ለማሳደግ ነው አይደለ? ስለዚህ እያንዳንዱ ሰው በመደጋገፍ ወይም ደግሞ እያንዳንዱ ሰው በመስራት አቺቭ ማድረግ ወይም ደግሞ አቺቭ ማድረግ ማስቻል አለብን። ሶ ያንን በምናደርግበት ጊዜ ጋይዝ በአጭር ጊዜ ውስጥ ያምር ነው ምላችሁ እንሞላለን። በዚህ ሰዓት እያንዳንዱ ሰው ቪዲዮ ወደ ዩቲዩብ ቻናሉ አፕሎድ በሚያደርግበት ሰዓት እኛ ደግሞ የገብተን የማየት ግዴታ አለብን። ለዛ ሰው ሳይሆን ለራሳችን ስንል ማለት ነው። ምክንያቱም የኛ ዩቲዩብ ቻናል እንዲያድግ ማለት ነው። ይሄ ነው የሚሆነው። እንግዲህ በእያንዳንዱ ሰዓት ይሄ እንዴት ይሆናል እንዴት ያድጋል የሚለው ላይ እንግዲህ ጀስት ያ ጊዜው ሲደርስ ወይም ደግሞ በሚገባ በፕራክቲካል የምናይበት ወይም እንፈጥራለን እንዴት እንደሚሆን። በጣም አሪፍ። ይሄ ነው የሚሆነው። ሌላው ነገር ደግሞ ኦኬ ዋናው ነገር ደግሞ እዚህ ጋር ነው ጋይስ፣ ጌሙ እዚህ ጋር ነው። እንግዲህ 1000 ሰብስክራይበር እና 4000 ዎች ሀውር ከሞላ በኋላ ምንድነው አፕላይ እናደርጋለን አይደለ? which is ገንዘብ ለመስራት ማለት ነው። እንግዲህ አሁን ላይ እስካሁን ድረስ የቀራን ነገር አለ which is በቪዲዮ አፕሎድ እናደርግ ወይም ደግሞ ኢትዮጵያ ሆነን ነው። ኢትዮጵያ ሆነን ደግሞ አፕሎድ በምናደርግበት ሰዓት ቪዲዮ 1 ሚሊዮን ቢታይም አይከፈልም ወይም ደግሞ ኢትዮጵያ ሞኔታይዝ ለመሆን በቂ አይደለች። ለዚህ አንድ መፍትሄ አለ። ምንድነው የምናደርገው? ሁላችንም አንድ የሆነ ምንድነው የምንከፍተው? ቪፒኤን እንከፍታለን ማለት ነው። ይህ ቪፒኤን ሁላችን ጋር አንድ የሆነ ቪፒኤን መሆን አለበት which is ዩናይትድ ስቴትስ። አሁን ላይ እንደምታውቁት በዩናይትድ ስቴትስ አማካኝነት በሚገባ ይከፈላል። ለአንድ ሰው $1 ሊከፈል ይችላል። ኢማጂን የምሬ ነው የምላችሁ በአንድ ሰው $1 ሊከፈል ይችላል። ያ ማለት በእኛ ላይ ወደ 200 ብር ማለት ነው በአንድ ሰው ነው የምላችሁ። እንግዲህ እኛ ተባብረን ይሄንን አንድ ቪፒኤን ከፍተን በዛ ቪፒኤን 50 ሰው ባየው ቁጥር በአንድ ቀን ጋይስ $100 የመስራት
እንትና ቻንስ ሊሆን ይችላል በሚገባ በዚህ ሀሳብ ተስማምተን የምንሰራ ከሆነ ኢማጂን ይሄንን የምናደርገው በሚገባ እናሳካዋለን። ሶ ቪፒኤን ከፍታለን። ቪፒኤን ከፍተን ሞኔታይዝድ ከሆነ በኋላ ሶ ሞኔታይዝ ከመሆኑ በፊት በምንም ችግር ነው ቪፒኤን የማብራት ግዴታ የለብንም። ቪፒኤን የማብራት ሞኔታይዝ ከመሆኑ በፊት ቪፒኤን ባናበራም ምንም ችግር የለውም፣ ወይም ደግሞ ምንም አስፈላጊ አይደለም ሞኔታይዝ ከመሆኑ በፊት ማለት ነው። ነገር ግን ዋናው ቪፒኤን የምናበራበት ወይ ሞኔታይዝ ከሆነ በኋላ ኦልሬዲ ገንዘብ መስራት ነው ሀሳባችን። ዞሮ ገንዘብ መስራት ወይም ደግሞ መኒ ሜክ ማድረግ ነው። ተረዳችሁ አይደል? ያንን ለማድረግ ደግሞ ሁላችንም ተባብረን እያንዳንዱ ሰው ወይም ደግሞ በዛ ግሩፕ ውስጥ ያለው ወይም ደግሞ በእኛ ስም ወይ እኛው ለኛው በተሰኘ ፕሮግራም ላይ የተመዘገበ ሰው ሲገባ ወይም ደግሞ ፖስት ሲያደርግ የእያንዳንዱ ቪዲዮ የማየት ወይም ደግሞ ቪፒኤን አብርተን የማየት ግዴታ ይኖርብናል። ያ ደግሞ እንዴት እንደሚሆን ወደፊት በደንብ በሚገባ ፊገር አውት የምናደርግ ይሆናል። ሶ በዚያ ማግኘት በሚገባ እንሰራለን። ጋይስ ቪዲዮ ካልገባችሁ ወይም ደግሞ ጀስት ይሄን በአጭሩ ላስረዳችሁ የሞከርኩት ይሄ ካልገባችሁ ነው ወይም ደግሞ ግራ ከገባችሁ በሚገባ በሰፊው ቪዲዮ ይሰራልኝ ብላችሁ ኮሜንት ላይ ጻፉልኝ። በሰፊው ዲቴል ይሰራላችኋል። የምሬ ነው የምላችሁ። ምክንያቱም ይህንን መስራት አላቁም እኛውን ለኛው የተሰኘ ፕሮግራም እስኪሳካ ድረስ ወይም ደግሞ በኢትዮጵያ ደግሞ በነገራችን ላይ በኢትዮጵያ እስኪታወቅ ድረስ ሊሆን ይችላል። who knows ይሄን ምክንያቱም ራሳቸው የሚለውጡበት እናቶች፣ አባቶች፣ ወጣቶች ራሳቸው የሚለውጡበት ወይ ራሳቸው የሚቀይሩበት ወይ ሊሆን ይችላል። ገባችሁ አይደል? ስለዚህ ያንን እስክናሳካ ድረስ በሚገባ ምንሰራበት ምንጥርበት ወይ ይሆናል። በቀጣይ ደግሞ ቴሌግራም ከፍቼ የምመጣ ይሆናል። የዛሬው ቪዲዮ እንዲበዛላችሁ አልፈልግም። ይሄ ነው የሚሆነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰምቱልኝ። እኔ ካሁን በኋላ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ አላችሁ ጀስት እንዴት እንደምንሰራ ባጭሩም በትንሹም ቢሆን ነግራችኋለሁ። ምን ማድረግ እንዳለባችሁ ታውቃላችሁ። በቀጣይ ቪዲዮ ገናኝ ቸር ሰምቱልኝ። ቻው